አብዛኛው ሱሪ የለባሽ ሴቶች ሐሳቡ እየተሰረቀ ለተቸገረ ሰው ይሄን ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምንቆያችሁኝ በዛሬ ቪዲዮ ላይ ብዙዎች የተፈተንበት የተቸገርንበት ያለ በጸሎት ሰዓት ሐሳብ መሰረቅ ልባችን ሌላ ቦታ መሄድ መምህራችን ይህንን ዘዴ እስቲ ሞክሩት እኔም ተጠቅሜበታለሁ እናንተ ሞክሩት ይሆናል በዚህ ቪዲዮ አብረን የምናይ ይሆናል በቀጣይ ደግሞ ብዙ እህቶች ሱሪ የምትለብሱ እባካችሁ ንቁ ማለት ፈልጋለሁኝ ሱሪ እንድትለብሱ ቀሚስ ስለብስ አያምርብኝም ሱሪ ስለብስ ነው የሚመቸኝ ወይ ደግሞ በቃ ፋሽን የተከተላችሁ አራድነት ነው የሚባለው በዘመናዊ ቋንቋ እንደዛ የሆናችሁ እንዲሰማችሁ የሚያደርገው ማን ነው ምንድነው የሚለው ነገር በዚህ ቪዲዮ የምናይ ይሆናል ይሄንን ቪዲዮ ከሰማችሁ በኋላ ሱሪ መልሳችሁ ታረጋላችሁ ብዬ አላስብም እስከመጨረሻው አዳምጡ ተጠቀሙበታላችሁ ተማሩበታላችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ መልካም ቆይታ አብዛኛው ሱሪ የለባሽ ሴቶች ወንድ አይነ ጥላ መንፈስ በሆነ በተወሰነ መልኩ ጫረፍ አድርጓቸዋል ማለት ነው ይሄ በትክክል እያመንኩበት የመጣሁትና የፈለገ ፈረጠ በትሉ በጣም እርግጠኛ እየሆንኩበት የመጣሁበት ጉዳይ ነው እንደው ለብርድ ብዬን ያረኩት ምናምን ብትሉም በውስጥ በኩል አድርጋችሁት ካለቀሚስ ካልደረባችሁ በስተቀር አስቸጋሪ ነው ሱሪ ለብሼ ወጥቼ ዘና ፈታላለሁ እንደዚህ ነው የሚያምርብኝ የምፈልገውም ይሄን ነው ሰው የሚወደደልኝ ይሄን ነው ብሎ ሃይማኖታዊ ጥቅሶችን አባቶችን መምህራንን ወደ ጎን ትውት አድርጎ ቃሉን ትውት አድርጎ የራስን ስሜት መከተል የመንፈስ ሐሳብ ማስተናገድ ነው እንጂ እሺ የዋህ እናቶቻችንን አካሄድ እስቲ ዝም ብለን እናስበው እናቴ ይሄ ቁጥር አይደለም ሲሏቸው እሺ እኔ ቁጥር መስሎኝ ነው ነበር የሚሉት የድሮቹ እናቶች የኔ ልጅ ይሄ ቁጥር አይደለም ሲባሉ ውይ ጋሽዬ ካልወደድከው ይቀራል ቆንጆ ነው ብዬ መስሎኝ ነው በቃ አሁን ግን ጭራሽ ለሚሰሩት ኃጢያት ጥቅስ እንዲጠቀስላቸው ይፈልጋሉ ጥቅስ ሳይጠቀስለት ጫት በቃም ጀምሮ ጫቱን ለማቆም ደግሞ ጥቅስ የሚፈልግ ሰው አለ አንድ አባት ምናልኝ የገዳም አባት ናቸው አይናቸው ደከም ብሎ ነበር እና ልጄ አሁን ቅርብ ጊዜ አንዳንድ የኦዲዮ ወይም ደግሞ የድምጽ ጸሎቶች መተዋል አዎ ምንም እንኳን በማንበብ መጸለይ ቢገባንም ግን ሐሳቡ እየተሰረቀ ለተቸገረ ሰው ይሄን ነገር እስቲ ሐሳቡን ሼር አድርገው ይጠቅማል አይደል አራኒም ሐሳብ የተሰቀዋል ብዬ እኔም ስሞክረው በጣም ተሳካ ምክንያቱም በሞባይሌ ከፍተዋለሁ ዋየርለስ የሆነ አዲስ የመጣ ሄድፎን አለ እዚህ ጋር የሚሰካ በብሉቱዝ ከሞባይሉ ጋር ይገናኛል በደንብ አዳምጡኝ በብሉቱዝ ከሞባይሉ ጋር ይገናኝና ከዛ የሰኞ አርጋኖን ጸሎት ለምሳሌ ስንጸልየው በጣም ረጅም ነው ብዙ ነው አይደል ስታዩት የሰኞ አርጋኖን በጣም ሰፊ ነው ግን ያልቃል ተነቦ ግን አይደለም ያልቀው በጣም ከባድ ነው በእርግጥ አርጋኖን ተጀምሮ አይቋረጥም ንጉሱን ወይም ደግሞ ምዕራፉን ጸልያችሁ የምታቋርጡ ሰዎች አላችሁ ይሄ እንዳይሆን ከሌሊቱ 10 ሰዓት ተነስታችሁ ማንበብ የምትፈልጉ ሰዎች ነው የኦዲዮን በኋላ መጣበታለሁ ማንበብ የምትፈልጉ ሰዎች ሌሊት 10 ሰዓት ተነስታችሁ አንብባችሁ ብትጨርሱት ነው የሚሻለው 12 ሰዓት እንጂ አቋርጦ ከሰኞ ከጸልያችሁ በኋላ ማክሰኞ አትድገሙት የማክሰኞ አትጸልዩ በሚቀጥለው ሳምንት ነው የማክሰኞን መጸለይ ያለባችሁ ፍቅሯ እንዲያድርባችሁ ጸሎቱን እንዳትሰለቹት በዛብኝ ብላችሁ እንዳታቋርጡት አያችሁ በሳምንት አንዱን ቀን እያለፋችሁ በሚቀጥለው ሳምንት ደግሞ ማክሰኞ ማታ የሮብን ወይም ደግሞ ሮብ ጧት የሮብን ትጸልያላችሁ ማለት ነው አርጋኖን በሳምንት እንደዚህ አርጋችሁ የምትጸልዩ ከሆነ የእመቤታችን ፍቅር ያድርባችኋል ቃሉ ከአይምሯችሁ ውስጥ አይጠፋም በናፍቆት ተጠብቁታላችሁ በሳምንት ይሄ ለአንባቢዎች ነው መነግራችሁ በቀን ጸልዩት ብዬ አልመክርም እኔ መቼ መሰላችሁ ይሄን የምትጸልዩት በጣም ስትበረቱ ስትጠነክሩ አይምሯችሁ መሰብሰብ ሲችል በስጋው ደግሞ በጣም የበረታችሁ ሰዎች ከሆናችሁ ብታረጉትም ችግር የለው ካልሆነ ግን ለሌሎች ጸሎቶች እድል እየሰጣችሁ በሳምንት አንድ ቀን አርጋኖንን ቀኑን ሽፍት እያደረጋችሁ እየቀያየራችሁ መሄድ በተከታታይ ማለት ነው ማንበብ ላቃታችሁ ሐሳባችሁ ለሚበተን በጣም ለተቸገራችሁ ሰዎች ደግሞ ወንድማችንን የመከርኩት ይሄን ምክር ነው ተሳክቶልታል የሚገናችሁ በጣም ግን እኔ ስለመከርኩት አለ እኔ አባቴ ስለመከሩኝ እኚህ በገዳም ያገኟቸው አባት ስለመከሩኝ ነው ለእናንተ ይሄን ነገር የምነግራችሁ ለወንድማችንም ነግሬው ስኬታማ ስለሆነ ነው በኦዲዮ የሰኞን አርጋኖን ክፈተው አልኩት ዳውንሎድ አድርጎ ብዬው ሙሉን ዳውንሎድ አደረገው አርጋኖን የሚባል ተለቋል ዩቲዩብ ላይ ያንን ከፈተውና ጆሮ ላይ ሰክቶ ልክ ማንበብ ሲጀምር
በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ልክ ሲል እሱም በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ይላል። አብሮ ከአፉ ጋር ነው የሚለው፣ ከሚጸልየው ሰው አፍ ጋር እኩል። በተለይ ቤተ ስላሴ የሚባል አዲስ የጸሎት ዩቲዩብ ተከፍቷል። በጣም ምርጥ መንፈሳዊ ወንድማችን ነው። የእሱን ዩቲዩብ እየገባችሁ በሚመች መልኩ አቅርቦታል። ረጋ ብሎ ነው የሚለው። ከፈጠነም እንግዲህ ረጋ ብለህ በልልን አትፍጠን ብላችሁ ለምን ለመስገድ ለመጸለይ እንዲመቻችሁ ማለት ነው። እያዳመጣችሁት ጸሎቱን አብራችሁ እያላችሁ ትሰግዳላችሁ። ከአፉ እኩል የምትጸልዩት አፋችሁ ነው። ስግደቱ ግን በእርጋታ ነው። እየሰገዳችሁ እንደዚህ እያላችሁት እኩል በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ምናምን እያላችሁ ልክ እንደዚህ ቃሉን እያላችሁት መስገድ ማለት ነው። ከላይ እየተነሳችሁ አሁን አይምሯችሁን አይሰርቀውም። ለምን ቃሉን እየተከተላችሁ ስለምትሉት አይበተንም አይምሯችሁ። ለምሳሌ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስንል ሁልጊዜ የምንለው ቃል ስለሆነ የለመድነው ቃል ስለሆነ ወይ ከልባችን ነው የምንለው ወይ ከልባችን አይደለም። እንዲያውም አንዳንድ ቀን ጠፍቶብን ወደኋላ እንመለሳለን፣ ወይም ሳናስተውለው ቶሎ ብለን እንጨርሰዋለን በፍጥነት። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ማለትና አቡነ ዘበሰማያት አባታችን ሆይ ማለት እኮ ነው። በሰማይ የምትኖር ስምህ ይቀደስ፣ ወይም ደግሞ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እያልን እያስተዋል ነው አንለው። ከልማድ የተነሳ አባታችን ስንል ራሱ በፍጥነት ነው የምንለው። ይሄ በልማድ ስለምንሸመድደው በልማድ በጣም አዳብት አድርጎናል። ይሄ ደጋሚ ይባላል። ወይም የሚደግም ሰው ወይም ደግሞ ዝም ብሎ ቃላትን መደጋገም መሮጥ ማለት ነው። መጸለይ ማለት ግን ማስተዋል ማለት ነው። ህሊናን ማዳመጥ፣ አንደበትን ማዳመጥ ማለት ነው መጸለይ ማለት። ስታነቡት ፊደሉ አፋችሁ ላይ ከአፋችሁ ደግሞ ቀጥሎ ህሊናችሁ ውስጥ ወይም አእምሯችሁ ውስጥ እንዲቀመጥ ነው የሚያደርገው። ይሄ ግን አውዲዮ ግን እጅግ በጣም ብዙ ሰዎች የተለወጡበት ነው። እየጸለያችሁት ስትሰግዱ አእምሯችሁ አይበተንም። ለምን? ቃሉን ስለምትከተሉት። ጉልበታችሁ እየሰገደ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። በየት በኩል መጥቶ ያፍናችኋል? በየት በኩል መጥቶ ያሳስታችኋል? እንዴት ነው ሀሳባችሁ የሚበተነው? ተመስጣችሁን የምታዳምጡት። እያዳመጣችሁ ስትሰግዱ ደግሞ ትማሩበታላችሁ። ከዛ ህሊናችሁ ከተመለሰ በኋላ ብታነቡትም ችግር የለውም። ይኸውላችሁ የበለጠ መመክራችሁ በማንበብ ነው አልኳችሁ። ግን ይህ ትውልድ በጣም አእምሮ የተሰረቀ ነው። የፈለገ ነገር ቢሆን በማንበብ መጸለይ እንዳለብን ይታወቃል። ግን አእምሯችን እስኪመለስ በርትተን እስከምንገኝ ማስተዋሉን እስከምናገኝ ድረስ ይህንን ነገር እናድርገውና መንፈሱን እንያዘው፣ እንቆጣጠረው። ብዙ ሰዎች ኢርፎን እንደሰኩት እየሰገዱ ብለው የጮሁ ሰዎች አጋጥመውኛል። እየሰገዱ ለምን? በቃ ምንም በፍጹም ፋታ የለውም። አርጋኖን የሰኞ ሲጸልይ 40 ምናምን ደቂቃ ነው የሚፈጀው። እዛ እንትኑ ላይ ጸሎቱ ላይ ዩቲዩብ ላይ ስትገቡ 40 ምናምን ደቂቃ ይፈጃል። ከዛም በላይ የተረኩት ሰዎች አሉ። ግን ስታነቡት ግን ከአንድ ሰዓት በላይ ነው የሚወስደው። ምክንያቱም ስታነቡት በጣም ልትንቀራፈፉም ወይም ደግሞ ሊጠፋባችሁም ወይ ታቋርጡት ትችላላችሁ። ይሄ ግን ምንም እረፍት የለውም። ኮንቲኒየስሊ ቀስ እያላችሁ እየሰገዳችሁ ነው የምትሉት በአፋችሁ። ቃሉ ሊፈጥን ይችላል። እናንተ ግን በአፋችሁ እያላችሁት፣ ስግደታችሁ ግን ረጋ ብሎ ከዛ ላብ በላብ ስትሆኑ ሶስተኛ ድል ማድረጊያ ላባችሁ ይወጣል። በአፋችሁ ትጸልያላችሁ፣ በጉልበታችሁ ትሰግዳላችሁ፣ በላባችሁ ታቃጥሉታላችሁ፣ ለእግዚአብሔርም ክብር ትሰጣላችሁ። ለእመቤታችን ለቅድስት ድንግል ማርያም የሚተገቢውን ክብር እንሰጣታለን ማለት ነው። ደግሞ አርጋኑን ደስ የሚለው ነገር መጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ ውስጥ ያሉትን የእመቤታችንን ምሳሌዎች በሙሉ እየዘረዘረ የአሮን በትር ነሽ፣ የኤልሳ ማሰሮ ነሽ እያለ ነው የሚያመሰግናት። ከዛ በኋላ ደግሞ መንፈሱ አይወደውም። አባታችን መላከ መንክራት መምህር ግርማ ወንድሙም በተደጋጋሚ ጸልዩ የሚሉት ይህንን ነው። ይህንን ጸሎት ጸልዩ። ምን እንጸልይ ሲባል አርጋኖን ጸልዩ ነው የሚሉት። እኔንም በጣም በብዛት አርጋኖን ጸልይ ነው የሚሉት። ለምንድን ነው ሲባል ድል ማድረጊያ መጽሐፍ ነው። ሰይፈ መለኮት ሰይፈ ሥላሴ ይከተላል። ውዳሴ አምላክ በጣም ወዶ ስለሆነ ካፌ አይጠፋም። መልካ ኢየሱስና መልካ ማርያም፣ መልካ ሚካኤል፣ ትናንሾቹ ድርሳነ ሚካኤሎች፣ እነዚህ በጣም ብርቱ ጸሎት። የመስቀል አጥር ጸሎት ዋናው ደግሞ ረስቸው። የመስቀል አጥር ጸሎትን ብትችሉ ሳታቋርጡ በቀን ካልሆነ ግን ሮብና ዓርብ ማታ ደግሞ ማንኛውም ሰው መቼም ቢሆን ሳያቋርጠው መጸለይ ያለበት ደግሞ መልካ ሩፋኤል። በቃ ማታ የሚጸልይ ሰው ህልሙ ይስተካከላል፣ ራእዩ ይስተካከላል፣ መልእክት ይመጣለታል። መልካ ሩፋኤል ጸልዮ የሚተኛ ሰው ችሎታው ካለ ብርታቱ ካላችሁ፣ ችሎታ ስላችሁ ጊዜ ካለ ማለት ነው። መቼም በችሎታ ይጸለይም በፈቃድ እግዚአብሔርና በቁርጠኝነት በውሳኔ ነውና እነዚህ ነገሮች አድርጉ። ስለዚህ መጽሐፍ ቅዱስ ወደ ባርነት ተመልሳችሁ
እንዳትመጡ ምንድነው የሚለው? እንግዲህ ጸንታችሁ ቆሙ፣ እንደገና በባርነት ቀንበር አትያዙ ማለት